ጤና ይስጥልኝ እንደምከረማችሁ ውድ የቻናላችን ተከታታዮች በመርሳ ከተማ አስተዳደር የመንግስት ኮሚኒኬሽን የተዘጋጀ የሚቀርብላችሁ የዩቲዩብ ፕሮግራም ነው። በዛሬው ፕሮግራማችን ዜናዎችን ወደ እናንተ እናቀርባለን። በመጀመሪያም አርዕስተ ዜናዎቹ የመርሳ ግብርና ቴክኒክ ሙያና ትምህርት ኮሌጅ በተለያዩ የሙያ ዘርፎች ያሰለጠናቸውን ተማሪዎች አስመረቀ። በተያያዘ የመርሳ ግብርና ቴክኒክ ሙያና ትምህርት ስልጠና ኮሌጅ SNV ሆርቲ ላይፍ ፕሮጀክት ከተሰኘ ግብረሰናይ ድርጅት የስልጠና ግብዓት ተበረከተለት። የመርሳ ግብርና ቴክኒክ ሙያና ትምህርት ስልጠና ኮሌጅ በተለያዩ የሙያ ዘርፎችና ደረጃዎች ያሰለጠናቸውን ተማሪዎች አስመርቋል። በምረቃ መርሃ ግብሩ ንግግር ያደረጉት የኮሌጁ ዲን አቶ አለም ወረታ በዘንድሮው የምረቃ መርሃ ግብር በ5 የሙያ ዘርፎች 68 ተማሪዎችን ኮሌጁ አሰልጥኖ ለምረቃ ማብቃቱን ገልጸው ተመራቂ ተማሪዎችና የምሩቃን ወላጆች እንኳን ደስ አላችሁ ብለዋል። አቶ አለሙ አክለውም ኮሌጁ የኢንዱስትሪ ኤክስቴንሽን እና የቴክኖሎጂ ሽግግር ስራዎችን እያከናወነ መሆኑን ገልጸው ከመደበኛ የስልጠና መርሃ ግብሩ በተጨማሪ አጫጭር ስልጠናዎችን በመስጠት ወጣቶች በሀገር ውስጥና በውጭ የስራ ዓለም እንዲሰማሩ እድል በመፍጠር የተጣለበትን ኃላፊነት እየተወጣ ነው ብለዋል። የዕለቱ የክብር እንግዳ የመርሳ ከተማ አስተዳደር ከንቲባና የኮሌጁ የቦርድ ሰብሳቢ አቶ መሐመድ ያሲን በበኩላቸው የመርሳ ግብርና ቴክኒክ ሙያ ኮሌጅ በየደረጃው ባሉ የአስተዳደር እርከኖች ለሕዝብና ለመንግስት አገልግሎት በመስጠት ላይ የሚገኙ ባለሙያዎችን ያፈራ ስመጥር ኮሌጅ መሆኑን ገልጸው ተመራቂዎች በሰለጠኑበት ሙያ ያስተማራቸውን ሕብረተሰብ በማገልገል የድርሻቸውን እንዲወጡ በማሳሰብ እንኳን ደስ አላችሁ ብለዋል። ተመራቂ ተማሪዎችም ለዚህ ቀን በመብቃታቸው ደስታቸውን ገልጸው በተማሩበት ሙያ ለሀገራቸውና ለሕዝባቸው በቅንነትና በታማኝነት እንደሚያገለግሉ ተናግረዋል። የመርሳ ግብርና ቴክኒክ ሙያና ትምህርት ስልጠና ኮሌጅ SNV ሆርቲ ላይፍ ፕሮጀክት ከተሰኘ ግብረሰናይ ድርጅት የተለያዩ የስልጠና ግብዓት እንደተበረከተለት አስታውቋል። የኮሌጁ ዲን አቶ አለሙ ወረታ እንደገለጹት በእጽዋት ሳይንስና በአትክልትና ፍራፍሬ ዘርፍ ሰልጣኞችን በክህሎት ገንብቶ ለማውጣት ከድርጅቱ ጋር በርካታ ድጋፎችን ሲያገኙ መቆየታቸውንና በአሁኑ የድጋፍ መርሃ ግብር በአይነታቸው 48 በብዛታቸው 650 ሲሆኑ ከ3.38 ሚሊዮን ብር በላይ ወጪ የተደረገባቸው ግብዓቶች ኮሌጃቸው ማግኘቱን ተናግረዋል። እንደ አቶ አለሙ ገለጻ 1245 ከደረጃ 1 እስከ ደረጃ 4 የንድፈ ሀሳብና የተግባር ማሰልጠኛ ሞጁሎች በድጋፉ ተካተው ተበርክተዋል ብለዋል። የኮሌጁ ምክትል ዲንና የትምህርትና ስልጠና ቡድን መሪ አቶ በላይ ረጋ በበኩላቸው ረጂ ድርጅቱ ከ2012 ዓ.ም ጀምሮ ሰልጣኞችን በክህሎት ገንብቶ ለማውጣት ስቱደንት ለርኒንግ ፕሎት የተሰኘ ስልጠና ሞዳሊቲ እንደተገበር በርካታ ድጋፎች ድርጅቱ አድርጓል ብለዋል። እንደ አቶ በላይ ገለጻ ረጂ ድርጅቱ ለመምህራን ስልጠና በመስጠት በስልጠና ሞጁል ዝግጅት እንዲሳተፉ በማድረግ ለተማሪዎች የንጽህና ግብዓት በማቅረብ ውጤት ተኮር ምቹ የስልጠና አካባቢ በመፍጠር የግብርናው ዘርፍ የዘመነና ትስስር ያለው አሰራር እንዲዘረጋለት ዘርፈ ብዙ ድጋፎችን አድርጓል ብለዋል። የኮሌጁ ዲኖችና አሰልጣኝ መምህራን ለግብረ ሰናይ ድርጅቶች ባቀረቡት ፕሮፖዛል እና ብርቱ ጥረት በርካታ ማሰልጠኛ ግብዓቶችን ኮሌጁ እንዲያገኝ መደረጉ ተገልጾ ከሌሎች ረጂ ድርጅቶች አስፈላጊ የማሰልጠኛ ግብዓቶችን ለማሟላት ታቅዶ የተሰራ መሆኑን ከኮሌጁ የተገኘው መረጃ ያመለክታል። SNV ሆርቲ ላይፍ ፕሮጀክት ከተሰኘው ግብረሰናይ ድርጅት ላደረገው አጋርነትና ዘርፈ ብዙ ድጋፍ ከኮሌጁ ማህበረሰብ ምስጋና ቀርቦ የቀረበው የድጋፍ ርክክብ ተፈጽሟል። የቻናላችን ቤተሰቦችና ተከታታዮች ከመርሳ ከተማ ኮሚኒኬሽን የቀረቡላችሁ ዜናዎች የተከታተላችሁትን ይመስላሉ። በቀጣይ በሌሎች ፕሮግራሞች እስከምንገናኝ መልካሙን ሁሉ እየተመኘን ዝግጅታችን በዚህ ተጠናቋል። መልካም